እግዚአብሔር ዳግም ዋጋ ላይ ከፍሉ የሐዘን እንባ ካይናቸው የሚጠርጋቸው ሰዎች አሉ። እግዚአብሔር እንደዚህ ይለኛል፣ በደንብ ስሚ። የቃል ኪዳን ልጄ ከምድረ በዳ የጠሯት ልጄ ናት አለ። አሁን ግን በከባድ ሰልፍ ሰው ሊያስተካክል በማይችል ከባድ ሁኔታ ውስጥ ያለፈች ነው በላት አለኝ። በጣም ባመንሻቸው ሰዎች ሁሉ ተክደሻያል። እግዚአብሔር ተስፋዋን አለመልማለሁ አለ። ያስለቀሳትን ከልጄ ህይወት ላይ አስወግዳለሁ አለ። ሶስት ነገር ነው እግዚአብሔር አደርጋለሁ አለ። አንደኛ የእስራኤልን ህዝብ ለቅሶ እንዳለ የለቅሶ ምዕራፍ ዛሬ አበቃ። አሜን። ሁለተኛ እግዚአብሔር እንደዚህ አለ፣ ምርኮሽን እጥፍ አድርጌ ነው የምመልሰው። አሁን አንቺ ነፍሰሽ ሰው ሁሉ ሰላም ነው የሚሏት፣ ግን እኔ ማየው ነገር በህያው ጌታ ፊት ምን ልበል፣ ወዴት ልናገር፣ ለማን ልግለጽ እስከምትይ ከባድ ሁኔታው እግዚአብሔር እንዲህ አለ፣ ይህ መራራ እንባ አታለቅሽም ደግመሽ፣ እግዚአብሔር አይቼዋለሁ አለ። ከዚህ በኋላ ባንቺ ነገር ላይ እኔ ጠልቃ ገባለሁ። ሶስተኛ እግዚአብሔር እንደዚህ አለ፣ እኔ እውነተኛ ዳኛ ፈራሽ ስለሆንኩኝ። አሜን አሜን ሃሌሉያ አሜን። ፍረድ ብለሽኛል፣ እፈርዳለሁ አለኝ። ይሄ የእግዚአብሔር ኃይል በሷ ላይ ፍርድ አሁን ይለፍላት፣ የእግዚአብሔር እጅ ይለፍላት። ሻካታ ባዳዳቦስ ነገሯን የሚቀይር ኃይል አለፈ። ፈርድላታለሁ ብሎኛል ጌታ። ሰሚ አታለች። እግዚአብሔር ምስክሬ